ይሄ በስክሪን ላይ የምትመለከቱት ህፃናት በአንድ ወቅት በጃፓን እርስ በርስ ጦርነት ጊዜ ሁለት ወንድማማቾች ወደ ጦርነት ዘምተው ነበር። በመሃሉም ታናሽ ወንድሙ ይሞታል። ይህ ታዳጊ ህፃን የወንድሙን ሬሳ በጀርባ አዝሎ በጥልቅ ሐዘን ሊቀብረው ጉዞውን ይቀጥላል። ይህን ያየ አንድ ወታደር ለምን ራስን ታደክማለህ? ሞቷል፣ በቃ እዚህ ጥለው ሂድ፣ ይከብድሃል፣ ተወው፣ በቃ ይደክምሃል አለው። ህፃኑም እንዲህ ብሎ መለሰ፣ ወንድምህ ነው፣ እኔን አይከብደኝም አለው በእንባ ተሞልተው። ያን ጊዜ ጥያቄውን ያቀረበው ወታደር ራሱን መቆጣጠር አልቻለም። ስሜቱ ተነካ፣ አይኖቹ በእንባ ታጠቡ። ከዚያ ጊዜ ጀምሮ ይህ ምስል በጃፓን ሀገር የወንድማማችነት የአንድነት ተምሳሌት ሆኖ በአደባባይ ተሰራ። የሰው ልጅ ይደክማል ይወድቃልም፣ የሰው ፍጹም የለም። ታላቁ መጽሐፍ እንዲህ ይላል፣ ስንፍና እንኳን መላእክቶችንም ይከሳል። ስለዚህ ወንድምህ ቢደክም እህት ብትስት አንሳው፣ ከጎናቸው ቁም፣ ይቅርታ አድርግ። ምክንያቱም ወንድማማችነት እህትማማችነት ምርጫ አይደለም፣ ስጦታ ነው። ስጦታ መጥላት ደግሞ ሰጪውን መጥላት ነው። ለአንድ ሰው ሊጠቅም ይችላልና ሼር አድርጉ።